ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ነው? የቡርቃ ሚዲያ ተከታታዮች እንግዲህ እስካሁን ካሳየኋቸው ዓላማውን ዘርዝር ያለው እንደገና ደግሞ ሁለተኛ ራዕዩን ዘርዝር ያለው አሁን ደግሞ ሚሽኑን ወይ ደግሞ ተግባሩን የምንቀጥልበት ሁኔታ ይላል። ማንኛውም የንግድ ዘርፍ ላይ የሚሳተፍ ከሚዲያ ውጭ የሚሳተፍ እንደ የተደራጀ ነገር አካሄድ ሲኬድ የዚህ ድርጅት ዋና ዓላማው ምንድነው? ራዕዩ ምንድነው? ግቡ ምንድነው? የሚል ዘርዘር ያለ ከፕሮፖዛላቸው ጀርባ ወይ ደግሞ ፊት ለፊት ታገኙታላችሁ። የኛ ደግሞ ዛሬ አሁን የማቀርብላችሁ ተልእኮ ሚሽኑ ነው። ይህ ሚሽን ነው። እንደ ማንኛውም ድርጅት የራሱ የሆነ የተዋቀረ ስለሆነ ራሱ ዓላማው ራዕዩን እንደገና ሚሽኑን የምንገልጽበት ሁኔታ አለና ዛሬ ላይ ይህንን ስገልጽላችሁ ራዕይ መዳረሻችን ብቻ አይደለም፣ ተልእኮ ግን በየቀኑ የምንጓዝበት መንገድ ነው። የቡርቃ ሚዲያ ለምን ተመሰረተ? በየቀኑስ ምን ይሰራል? ዛሬ ስለ ተልእኮቻችን፣ ስለ እሴቶቻችን ጥቂት ልበላችሁ። አንደኛ ታማኝ መረጃ፣ እውነትን መሰረት መረጃ፣ በእውነት ላይ የተመሰረተ መረጃን ለተመልካች ማቅረብ። ሁለተኛ የፈጠራ ይዘት፣ አሰልቺ የሆነ ይዘት ሳይሆን አዳዲስ የፈጠራ ትረካዎችን፣ ዝግጅቶችን ማቅረብ ደስ በሚል መልኩ፣ ሰውን በማይሰልች መልኩ ለተመልካች ማቅረብ ነው ማለት ነው። ተጽዕኖ ፈጣሪ፣ ሶስተኛው ደግሞ ተጽዕኖ ፈጣሪ፣ በማህበረሰባችን ታሪክ የሚታወሰውን ለውጥ የሚያመጣ ትረካዎችን በሚያምር መልኩ መተረክ። እንግዲህ የዚህ የቡርቃ ሚዲያ የእናንተ ድምፅ ነው። እኛ በየቀኑ የምናሳልፋቸው የእናንተ የተሻለ መረጃ እና አዝናኝ ዝግጅቶችን ማቅረብ ስለሆነ ይህን ተልእኮ አብረን እንወጣላለሁ። እንግዲህ ሰብስክራይብ በማድረግ የቤተሰቡ አጋር ይሁኑ እላለሁ። ሹክራን